የአሜሪካ ሰርጓጅ መርከብ ውቅያኖስ ከሚገኙ ምንነቱ ካልታወቀ ቋጥኝ ጋር ተላትሞ 12 ባህረኞቿን ክፉኛ ተጎድተዋል የሚለው ዜና በዓለም ላይ የናኘው ከአንድ ወር በፊት አሜሪካ ይፋ ካደረገችው የኢንዶ ፓሲፊክ ስምምነት በኋላ መሆኑ ነገሩን ከባድ አድርጎታል። ይህ የኢንዶ ፓሲፊክ የተሰኘው ስምምነት በሶስት ምዕራብ ዘመም ሀገራት በአሜሪካ በእንግሊዝና አውስትራሊያ መካከል የተደረገ ጥምረት ሲሆን ይህም ይፋ ያደረጉት የአሜሪካው ፕሬዝዳንት ጆ ባይደን ከእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን እና ከአውስትራሊያው ጠቅላይ ሚኒስትር ስኮት ሞሪሰን ጋር በመሆን ነበር። ይህም ስምምነት አውስትራሊያ የኒውክሌር የታጠቁ ባህር ሰርጓጅ መርከቦች ባለቤት የሚያደርጋትን የልቀት ቴክኖሎጂ ሊያስታጥቃት እንደሚችል አስታውቀዋል። ከዚህም ባሻገር የአውስትራሊያ ባህር ኃይል አቶሚክ ቦምብ የታጠቀ ሰርጓጅ መርከብ እንዲኖረው ይደረጋል ሲሉ ገልጸዋል። ይህም ጥምረት በዋናነት በደቡብ ቻይና ባህር ቀጠናና በአካባቢው አወዛጋቢ ቦታዎች የሚገኘውን የቻይና እንቅስቃሴ ለመግታት የተፈጠረ ጥምረት መሆኑ በአብይ ተወስዷል። የፖለቲካ ተንታኙ አንጀሎ ጁሊያን እንደሚል ጉዳዩ ሁለት አንኳር ነጥቦች አሉት። የመጀመሪያው ነጥብ በጥምረቱ በኢንዶ ፓሲፊክ ቀጠና የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አዲስ ስሪት ሆኖ ቀጠናውን በምዕራባውያን ቁጥጥር ስር እንዲሆን ማድረግ ሲሆን፣ ሁለተኛው ነጥብ ደግሞ የኒውክሌር ቴክኖሎጂ ሽግግር በማድረግ አውስትራሊያ ለተሻለ የደህንነት ጥንካሬ ማብቃት ነው። ምናልባትም በረጅም ጊዜ አገሪቱ የኒውክሌር ቦምብ እስከ ማስታጠቅ ሊደርስ ይችላል ነው አንጀሎ ጁሊያኒ የሚለው። ቻይና አፍንጫዋ ስር እየተካሄደ ባለው ሴራ ብግን ብላ በውጭ ጉዳይ ሚኒስቴር ቃል አቀባይ በኩል ኢንዶ ፓሲፊክ የባህሩ ሽታና ሰርጓጅ መርከብ አይደለም የሚያስፈልገው ብላለች። ቃል አቀባዩ ዣን ሊያ ዣክሎም ይህ ቀጠና በአሁኑ ጊዜ የኮሮና ወረርሽኝና ኢኮኖሚያዊ ድቀት ውስጥ ተዘፍቋል። ለዚህ ችግሮች መፍትሄ መስጠት እንጂ የጦር ነጋሪ ጉሰማ ለማንም አይበጅም ስትል ለሶስቱ ሀገራት ግልጽ ማስጠንቀቂያ ሰጥታለች። የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በቻይናና አሜሪካ መካከል የቀዝቃዛው ጦርነት ጅማሮ ምልክት ስለመኖሩ መጠቆማቸው የከረመ ቢሆንም አሁን ግልጽ በወጣ እሽቅድድም መካረሩ ለማንም እንደማይበጅ ከመናገር አልቦዘኑም። ሀገራቱ ሙሉ ለሙሉ ከአገልግሎት ውጭ እየወጣ ያለውን ግንኙነታቸውን እንዲያድሱ ነው ያሳሰቡት። በተባበሩት መንግስታት ዓመታዊ ጠቅላላ ጉባኤ ላይ ስጋታቸውን የገለጹት ዋና ጸሐፊው ከዚህ ቀደም በሩሲያና አሜሪካ መካከል ከነበረው ቀዝቃዛ ጦርነት የተለየ መልክ የሚኖረው ምናልባትም አደገኛና ላያያዝ አስቸጋሪ የመሆን ዕድል ያለው አዲሱን ቀዝቃዛ ጦርነት በየትኛውም ዋጋ ልናስቆመው ይገባል ነው ያሉት ዋና ጸሐፊው። አልጀዚራ እንደዘገበው ከሁለት ዓመታት በፊት አንቶኒዮ ጉተሬዝ ዓለም በሁለት ጎራዎች ልትከፈል የምትችልበት አደጋ ለመሪዎች ተናግረው ነበር። በኢንተርኔት፣ በመገበያያ ገንዘብ፣ በንግድ፣ በፋይናንስና ጉተሬዝ ቃል በቃል እንዳሉት የዜሮ ድምር የጂኦፖለቲካና ወታደራዊ ስትራቴጂ ምክንያት ቻይናና አሜሪካ የዓለም ስንጥቃት ጎራ አሰላፊዎች ሆነዋል ነበር ያሉት። ይህ የኢንዶ ፓሲፊክ የአሜሪካ የእንግሊዝና የአውስትራሊያ የደህንነት ስምምነት ፈረንሳይን በብርቱ አስቆጥቶ አገሮቿን እርስ በርስ የሚጠራጠሩ አድርጓቸዋል። በአዲሱ የደህንነት ስምምነት ምክንያት የፈረንሳይ መከላከያ ሚኒስትር ከብሪታንያ አቻቸው ጋር ሊያደርጉ የነበረው ውይይት እንዲሰርዙ ምክንያት ሆኗል። አውስትራሊያ አዲሱ ስምምነት መፈራረሟን ተከትሎ ፈረንሳይ ቅሬታዋን በይፋ የገለጸች ሲሆን የሶስቱ ሀገራት ስምምነት በደቡብ ቻይና ባህር የቻይና ተጽዕኖ ሚዛን ያስጠብቃል ተብሎ በምዕራባውያን ዘንድ እንደ ትልቅ ስኬት ቢራገብም በአውስትራሊያና ፈረንሳይ መካከል የ12 ጦር ሰርጓጅ መርከቦች ለመገንባት እንደ ኤሮፓያን አቆጣጠር በ2016 የተፈራረሙትን የ37 ቢሊዮን ዶላር ውል ፈረንሳውያንን እንዲሰርዙ አድርጓቸዋል። የፈረንሳይ ውጭ ጉዳይ ሚኒስቴር ዣን-ይቭስ ሊድሪያን አዲሱ ስምምነት በአጋሮቻችንና በወዳጆቻችን የተጀመረ ተቀባይነት የሌለው ከጀርባ የመወጋት ያክል ክህደት ነው ሲሉ ገልጸውታል። ፕሬዚዳንት ማክሮን የዋሽንግተንና የካምባራ አምባሳደሮችን በአስቸኳይ ወደ ፈረንሳይ እንዲመለሱ አዘዋል። በታሪክ ለመጀመሪያ ከሁለት ወዳጅ ሀገራት አምባሳደሮቻችን ስንጠራ ምን ያህል በአሜሪካና አውስትራሊያ በጽኑ ማዘናችን ሊታወቅ ይገባል ሲሉ ገልጸዋል። እንግዲህ በዚህ የሁለት ወገን ፍጥጫ ወቅት ነው ከጥቂት ሳምንታት በፊት በፈረንጆች ኦክቶበር 8 ኒውክሌር የታጠቀው የአሜሪካ የጦር ሰርጓጅ መርከብ ከቋጥኝ ጋር የመጋጨት አደጋ የገጠመው። ቢሆንም ግን ይህ ሰርጓጅ መርከብ ለመስጠም እየተቃረበ ባለበት ሰዓት ከደቡብ ኤዥያ በቅርብ ርቀት ጉያም ላይ የሰፈረው የአሜሪካ የጦር ሰራዊት በአፋጣኝ በመድረስ የከፋ ጉዳት ሳይደርስ መርከቡን ከነሰራተኞቻቸው መታደግ ችሏል። ለዛሬ ያሰናዳላችሁ ጉዳይ ይህን ይመስል ነበር። በያላችሁበት ሰላማችሁ ይብዛ። ቻናላችንን ሼር፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ። መልካም ቀን ይሁንላችሁ።